አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የኡሙ ታጁ ዩቱብ ቻናል ተከታታይ ውድ ቤተሰቦቼ ጀሚያን ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? ደህና ናችሁ ሆይ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ከስንት ጊዜ መጥፋት በኋላ ብቅ ብዬላችኋለሁኝ። ትንሽ አልመቻቸኝ ብሎ ጠፍቼ ነበረ። ከእንግዲህ ወደ አመጣለሁ። ተናፍቃችኋል። እናንተም እንዴ ነው ናፍቃችሁ ከሆነ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደስ የሚል ቦታ ላሳያችሁ ነው። እኔ ስራዬ ሪያድ ነበር፣ ኑሮዬ ማለት ነው። ኑሮዬ ሪያድ ነው። ከዛውም አንድ ቤት ያው ተቀደም እንደሰራሁላችሁ ከዛውም አንድ ቤት ነው። አልወጣም፣ ወደ አልወጣም። ስትወይቱ ቤተሰብ ስለሌላት ከቤተሰብ ዘንዳ ከዘመድ ዘንዳ ምናምን ስለማንሄድ አንድ ቤት ነው ያለ ነው ብዬ ስወጣ ያኔ ተገበያ ተገዝታ የመጣች ዶሮ ታውቃላችሁ፣ ድግርግር የሚላት እንደዛ ነው የሚሆነው ማለት ነው። እና ዛሬ አላህ ሱብሓነሁ ወተዓላ መልካም ፈቃዱ ሆኖ መካ ምድር አመጣኝና የተሰማኝን ደስታ ያየሁትን ነገር ላካፍላችሁማ ማለት ነው። እኔ ወላሂ ላዚም እንዲህ ያለ ነገር አይቻለው በጣም ደስ ሲል ይሄ እና መካ መጣሁኝ። መካ ስመጣ ያለው ደስታ ላኢላሀ ኢላላህ ቀልብዬ ሪያድ ሁኜ ምንም ነገር የጎደለብኝ ነገር የለም። ማሻአላህ ስራ ፈትቼ አላቅም። ደሞዝ በጥሩ ደሞዝ ነው የምሰራው። ሁሉ ነገር ሙሉ ነው። ነገር ግን ቀልብዬ አይረጋጋም። ሱብሃንአላህ አልዓዚም የሆነ አለ አይደለ ቀልብዬ እንጥልጥል ሀርሽ ሄድ ነው የምትለው ቀልቤ ለምን እንደሆነ እንጃ። መካ መደረግ ቁጥ ባረገ ወላሂ አልዓዚም ያለው ደስታ ወይ መካ ያላችሁ እህት ወንድሞች ታድላችሁ፣ አላህ አድሏችሁ። ወላሂ አልዓዚም አላሁማ ለከል ሐምድ ወለከል ሽክር። እንኳን ለዚህ አበቃኝ። እኔም መካ ምድር እንኳን ረገጥኩኝ። አልሐምዱሊላህ ረብል ዓለሚን እና መካ መጥቼ ቀልብዬ እርግጥግጥ ብሏል። ደስ ብሎኝ አላህ ሱብሓነሁ ወተዓላ ይቀበለኝ። ኡምራዬን ሰርቼ ወደ ገጠር ወጣሁኝ። ገጠር ወጥቼ እኔ እስከ ዛሬ በጓደኞቼ ይቀና ነበረ። እናት ያኔ ስራቸው ከተማ ሆኖ እንትን ለረፍት ይሄዳሉ። እናት አባቶቻቸው ዘንድ ገጠር ማለት ነው። አረቦቹ ይዘዋቸው ጓደኞችን ይሄዳሉ። ዛሬ ገጠር ሄደናል፣ ዛሬ ተመልሰናል ማድረሻው ይላሉ ማለት ነው። እኔ እንደዛ ያለ ስለሌለኝ እንደው ታድላችሁ እናንተማ እየተዝናናችሁ ምናምን እላቸው ነበረ። እንደው አላህን የለመናችሁትን ነገር አላሁ ተዓላ እሱ በበለጠ አድርጎ ይተካችኋል ማለት ነው። አላህን ለምኑ፣ ተስፋ እንዳትቆርጡ። ማንኛችሁም ሀጃት አላችሁ እንደው አላህ ይሄን ነገር ለኔ ያሳካልኝ ይሆን ብላችሁ ያሰባችሁትን በሰፊው ተመኙ፣ ያደርግላችኋል አላሁ ተዓላ ማለት ነው። እና ታድላችሁ። እኔ እኮ ወዲህ በተዝናናሁኝ ምናምን እያልኩ ጓደኞቼ እላቸው ነበረ። ምን እላችኋለሁኝ መካ አንዲ 8 ቀን እንደዛ ተቀመጥኩ በኋላ ገጠር ርጬ ጧይፍ ተጧይፍ ደግሞ ምን ያመጡኛል? መዶም ያላቸው እህቶቼ ታውቁታላችሁ። ከዚህ የበለጠ ሀገር ነው ይቻላል። መዶም በጓደኞቼ ፎቶ እያነሱ እየላኩልኝ ማለት ነው። ሪያድ ግን ያው ወጥቼ ስለማላውቅ ነው መሰለኝ እንደዚህ አይነት ቦታ የለም። ይኸው ያወዳ ነው የኔ የምሰራ ያኔ የእናቴቱ ቤት ያወዳ ነው። እኛ ያለነው ጧይፍ ነው፣ ግን ገጠር መተን መዶም የሚባል ሀገር መተን ነው። ምን ልላችሁ ፈልጌ ነው አሁን እዚህ መጣንና እየተባረከው በጣም ሜዳ የሚያምር ደግሞ የፍየሎቹ ማለት እዚህ አለ ኡማል ማለት ነው። አኪድ ዛሬ ግን ነቅለዋል መሰለኝ፣ ግን ፊት አለ በረቱ አለ ምናምን ያኔ ወንድሞቻችን ማለት ነው። ወላሂ ሁኔ የተደሰትኩት ምክንያቱም እንደዚህ አይነት ነገር አይቻላውቅም። ሱብሃንአላህ አሁን ዛሬ እኔ ጽድት ያለ አስባልት ምናምን ተማይ እንደዚህ ያለ ያኔ አገሬን ማስታወስበት አይታችሁታል። ያንን ጎራ አዩ ሙጫህድ ምን እዛ ጎራ ፈርተን ነው እንጂ እዛ ላይ በተሰቀል ነው ወላሂ ሆኖ ደስ የሚል እና እንደዚህ ያለ ቦታ ላይ ያመጣኛል አላሁ ተዓላ አንተ ለመን ነው ከዚህም በላይ እንደሚያሳካልን እርግጠኛ ሁኛለሁኝ ማለት ነው። አሁን እዚህ እኔ ነኝ የማየው በጀዋላ ያለው ቤት ቁጭ ብዬ ትንሽ ሸምስ ያኔ ፀሐይ ስላለው ደህና ሆኖ አይታየኝም፣ ግን እናንተ ጋር ቁጭ ብዬ አየዋለሁኝ ማለት ነው። እና እንደዚህ አይነት ያገራችሁ ሜዳ ያገራችሁ ዱር በተለይ ገጠር እንደኔ ያላችሁ ያገራችሁ ዱር የናፈቃችሁ ላሳያችሁ። እንደኔ ወጣችሁ ማታውቁ ተመጣችሁ ማለት ነው። እኔ ተመጣሁ ወጥቼ አላውቅም። ያገሬ ዱር ያገሬ ጎራው ተራራው ነፈቅ ላይ ነበረ። አላሁማ አለከል ሐምድክ ወለከ ሽክር። ጓደኛ አለችኝ ደግሞ ከጓደኛ ጋር የምትሰሩት እንዴት ነው እያልኩ ላሳያችሁ። እኔ ምስኪን ከጓደኛ ጋር የምትሰሩት ሾሆቃ አይኔ
እና ጓደኛ ጋር የምትሰሩት እንዴት ነው? ማሻአላ ታድላችሁ እያልኩኝ ጓደኛም ሰጠኝ። ደግሞ የምንዝናናበትን ቦታ ወሰደኝ። እንግዲህ አላሁ ተዓላን ተለመንኩት። ደግሞ ከዚህ በላይ ብዙ እንደሚያደርግልኝም ተስፋ አደርጋለሁኝ ኢንሻአላህ። ዱአ አድርጋችሁ ቶሎ ያልደረሰላችሁ እህት ወንድሞች አላሁ ተዓላ ላትቅነጡ ሚን ረሕመቲላህ ብሎናልና ከአላህ ረህመት እንደትቆርጡ አላህ እስካሁን ድረስ ለምነነዋል። መቼ ነው የሚያደርግልን? አለ እንግዲህ ወዲያስ ምናምን ብላችሁ አበድን ተስፋ እንዳትቆርጡ መድረሱ አይቀርምና ማለት ነው። አላህ ሱብሓነሁ ወተዓላ የለማኞችን ዱአ ይሰማልና መሰማታችን አይቀርም። ዱአችሁን አድርጉ። እኛ ዱአ ስናደርግ ደግሞ እኛ ባሰብነው ልክ አላህዬ እንደዚህ አድርግልኝ ምናምን አይደለም። እሱ በሚያውቀው እኛ እቅዳችን ትንሽ ናት፣ ግን እሱ በሚያውቀው ለእኛ በሚመጥነው መልኩ አላህ ይረዝቀን። አላህ ወይ ያሳካልን እያላችሁ ዱአ አድርጉ። አላህ ያሳካልን በረህመቱ በዝነቱ። እኔ ደስ በሚል ቦታ ተገኝቻለሁ ማለት ነው። ደስ በሚል ቦታ እንዴ! አንዳንድ እህቶች ከተማ መሆንሽ ነው እንዴ ምናምን እንዴት ያለ አስፋልት ላይ መሆንሽ ነው ምናምን ልትሉ ትችላላችሁ። ወላሂ የናፈቀኝ ይሄ ነው። አላሁመ ለከል ሐምድ። በጣም የናፈቀኝ ያ ነው ቤታችን። ኢንሻአላህ ያዝባላ ልንጥል ወጣ ስንል በዚህ ተዝናንተን ተጫውተን ምናምን እንገባለን ማለት ነው። ጠዋትም ቢሆን ማታም ቢሆን አብሶ ፈርተን ነው እንጂ ወደ ላይ ብንዘልቅ ጎራ አለ። ጉድ መዶም እንግዲህ እንደዚህ ያለ ነው። አጂብ ሱብሃንአላህ ላዚም። አሁን ይሄ እንደው ሀገራችን ምን የተለየ ነገር አለው? በጣም የሚያምር እና እንደዚህ ነው እላችኋለሁ። ደከመን መሰለኝ ወደ ቤታችን ልንመለስ ነው። እስቲ ላይክ፣ ሸር፣ ሰብስክራይብ አድርጉኝ ጓደኞቼ ውዶቼዋ። ተያይዘን እንደግ ኢንሻአላሁ ተዓላ። አንዱ ለአንዱ ተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ሙንከር ወልዑድዋ ብለውናል ረሱላችን ሰለላሁ ዐለይሂ ወሰለም። ወደ ቤታችን እየተመለስን ነው። ይኸውላችሁ እንግዲህ አያችሁት፣ በረት አለ እዚህ በረት አለ። ያኔ ወንድም የሆነ ቢሆን ወላሂ ላዚም እዚህ ያለው አስባችሁታል? መስሪያ የኔ ቦታ ይሄ ሆኖ ወንድሜ ደግሞ እዚህ ፍየል እያገደ እንዲህ ወላሂ ላዚም እዚህ ፍየል እያገደ እዚህ ዘግቶ ማደሪያቱ ወዲያት ማደሪያቱ እዚህ ሆኖ ቢሆን ኖሮ አስባችሁታል? ዝባላ ጥሌ እዛ ወንድሜ ጋር ተጫውቼ ወይንም ባሌ ማለት ነው ሆኖ ቢሆን ኖሮ እንዴት ያለ ደስታ መሰላችሁ። ጃለስ ደከማት ምስኪን እረም አለወሻናል። ማሻአላህ ተባረከ። አያችሁት ፍየል አለ እዚህ ፊት ይኸው በጣጡ ምናምን ይኸው ሸብኩ ወላሂ ባይነ አሉት። እኔ ስመጣ ይሄ ሲነቀል አንድ ላይ ሆነ። ወይኔ ወንድሜን ነበር ማመጣው እዚህ ወይ ወንድሜን ወይንም ባሌን አስባችሁታ። ይኸው ይሄ ነው ማደሪያቸው። የእነሱ ማደሪያ ይሄ ነው ማለት ነው። የወንድሞቻችን ማደሪያ ያት ናት እንግዲህ የምትሆነው። አይቻቸው አላውቅም እኮ ታይቀድ አላህ ሀገራችን ኡረኒ ማለት በረት ሲጠብቁ የሚያድሩባት እንግዲህ ሳዑዲ አረቢያ መኖር እንደዚህ እኛ ወላሂ ላዚም ይበረት አለ። ይሄ ደግሞ የውሃ ለፍየሎቹ የውሃ ማጠራቀሚያ ኑሯል። ለምን እንደነቀሉ አላውቅም። በእርግጥ ወደ ሌላ ቦታ ሸድደው ሊሆን ይችላል። እያችሁት ኸላስ እንሩህ ይሄ እኮ ራሱ መዝናኛ ነው። ስራችንን ጭርስ ስናደርግ ዝም ብለን ያኔ አይናችን እስተከላ ድረስ ሄደን መተን ሰውነታችን አጠንክረን እንተኛለን ማለት ነው። ማታ ቢሆን አያስፈራም። ደግሞ ጀማዓ ናቸው። ገባችኋል? እነዚህ ገጠር የሚቀመጡት ጀማዓው ስብስብ ይልና አንድ ላይ ነው የሚቀመጡት። የልጅ ልጁ ምናምን እህት ወንድሙ ምናምን ይሆንና ስለዚህ አያስፈራም። አሁን ለምሳሌ ማታ እንደዚህ ያኔ ብንሄድ በሁሉ